እኔ ለታላላቆችሽና ለወንድሞችሽ ሲሄድ የኖርኩ ሰው ነኝ ወላጅ እየተባልኩ ግን ወላጅ ብቻ ሆኜ ነው የቀረሁት። አንድም ትምህርት ሳይገባቸው ሁሉም ቀለ ራሱ ላንቺ ግን አልሄድም። ሲፈልጉ እነሱ ይምጡ አስተምሩ። እንደ አባይ ከመጀመሩ ነው ተማሪ የሚመጣው እዚህ። እንዴት አይነት ከቻለም ትምህርት ቤቱ ይምጣ፣ በግማሹ አከራይተን እንኖራለን። ግፋ ቢልም ትምህርት ሚኒስቴርም ይምጣ፣ ብዙ እንነጋገራለን። ሁሉም ነገር ያለበለዚያ እነሱን ይዘሽ ማትመጭ ከሆነ ጨርቅሻው ይዘሽ ውልቅሽ ልብስሽን ይዘሽ ወይ እነሱን ይዘሽ ነይ እንነጋገራለን። የት ነው ሞታ ቤት እንትቼ ምን አውቃለሁ። የሚታወቅ ቦታ አሜሪካም ሊሆን ይችላል፣ ቅርብ እዚህ ካናዳም ሊሆን ይችላል። ግን አሁን ልብስሽን ይዘሽ ወደ ውጭ አስተምሬ ሄጄ ተንከራትቼ ፊደል እንዲህ ነው ብዬ እንድናገር ወይ ጉድ! በቃ አለልሽ ሁሉም ከሽንት ጨርቅ ጀምሮ ሁሉም ልብስ ምንም አልተነካ። ምንም አብሮ የመኖር እንትን አለ። ደሞዝ ደግሞ እንደው ወሩ አይደርስ እንዴ? ምን አይነት እንደው ሰው የሚፈልገው ልጅ። አቤት ደህና አሉ ማ እርሶ? ደህና ሁን ብለሽ ሳትሄጂ ደህና ዋሉት ያለሽ። አይ ጉድ! ምን ፈልገሽ ነው ግን ለመሆኑ? ይኸውልዎት አባቴ እዚህ ቤት ካልመጡ እነሱ አንቺ እንዳትገቢ ብሎ አባሩኝ ነው ከቤት። አሁን ሻንጤን እያዘጋጀ ነው የመጣሁት። ኧረ ይኸው ትሰሚያለሽ፣ ይኸውልሽ መጀመሪያ እኮ ነው መጀመሪያ ነው አንቺ ያጠፋሽ እንጂ ይኸውልሽ እኔ እንደውም ባለፈው እዚህ ቀበሌ ምርጫ ተወዳደር ብለውኝ እምቢ አልኩ እንጂ እንደው ሊቀመንበር ብሆን ተቀበሌ ሁሉ አባርርሽ ነበር። ሞጭ እኔ እኮ እውነት ነው የማወራው። ታዲያ ማን ውሸት አወራ? እኔም እኮ እውነቴን ነው። ስራሽ እኮ ስራ አይደለም። ኧረ ተው ግን አባት ግን ተው። መጀመሪያ ነው ማለቃቀስ እንጂ አጥር ከመቅደድ ጋር ትጥቀደው ከጨረሱ በኋላ ምን ያርጉ? ይሄ እንደዛም እንግዲህ እንዴት አይሆናል? ቤት ጸባይሽ አይታወቅ እንግዲህ ቤትም እንዴት ሆኝ ይሆናል? ኧረ ተው ግን አባት ግን ሄዶ እጃንቺ ተው ግን አለንም የትኛው ጸባይሽ? እኔ ትሄድኩ በኋላ እዚህ ግቢ ውስጥ እንደፈለጋችሁ ልትሆኑ ተናገርና እዚህ ይጠበቃል። እሱ እኮ እዚህ ከመጣ እኮ አደጋ ስለሚፈጠር ነው። አዎ የምን አደጋ? የኔ አባት አይለኛ ነው የማታ እጂ ምን አባት ሆኖ ነው እሱን የማታ ማለት ምን ስለሆነ ነው እሱን የማታው? ትልቅ ነው አይለኛ ነው ያን ያጫፈ ከዳሪ ቅጠሩ ይበልጣል። ትልቅ ነው የማታ ነው። ትልቅነት እስቲ ለማንኛውም እናየዋለን። እስቲ ጎሽ እስቲ እሱ እሺ ካለሽ እንግዲህ ቆይ እስቲ ነይ ነይማ ግን ለየትኛው ጸባይሽ ነው? በቃ ሻባትኛው እሱ እኮ እዚህ ከመጣ እኮ ስለሚማታ ነው። እስቲ ይሁን ነይ ነይ በኢንፎርሜሽን ዘመን ምን ያደርጋሉላ ለውጥ የሚመጣ ትሆን አንዳንዴ ተጣላ አንጫቸው በቃ አንጭልኝ ይምጡ ወላጅ አምጪ የቤት ስራ ስሪ። አዎ እኔ ሰጧት ነው የቤት ስራ እሷ አሰራር እዝራ የቤት ስራ ተሰጥቶኛል ብላ ድፍት ብላ ታመሻለች። ስራ ሰራን ተፍራ ይዞ ምን እንኳን እዚህ ኮሪያ ዘምቻለሁ። ኮሪያ ዘምታል እንዴ? ታዲያስ ያው አያቴ ዘምቷል። አያቴ ዘመተ ማለት እኮ ያው ነው። አያቴ አባቴን ወለደ፣ አባቴ ደን ወለደ። ያው እኮ አንድ ደመን ነው መሰለኝ። ደሳን ነው አፈናት ክፈት እባክህ። ይሄ ትምህርት ቤት አይደለም የሰው ግቢ ነው መኖሪያ። ምንድን ነው ደግሞ በሩን ቀስ ብላችሁ አልተማራችሁ? አልተማርክም አንተ? ኧረ ተምሬያለሁ። ምን ጽሑፍ አታነብም? መኪና ተከለከል ነው። አየህ ይላል። አየህ ለመማር ምንድን ነው የምትፈልጉት? ልጅቷ ክፍል ውስጥ በጣም እየበጠበጠች አስቸግራኛለች እና አያቷን ሳይሆን አባቷን ነው የፈለኩት ለማናገር።
አዋላጅን አስተማሪ ነው አንተ። እኔ አባቷ አስተማሪዋ ነኝ። አባቷ ምንድነው ችግሩ? አይ ልጅቷቸው በአጥር ትዘላለች። ኧረ በዘለማ ጥሩ ነው እንጂ ሾልካ እኮ ነው የምትወጣ። የውሻ ድሪያ እኮ ነው የሚመስለው። እንደ ተቀዶ አንተ ዝም በል አንተ አጥር ትዘላለች ስላለህ ጽሁፍ ዘለ የገባኸው አንተ ነው። ሌላስ ምን ነኝ? ወንበር አንተ ክፍል አትገባም። የቤት ስራ አሰራም። ታበዛለች ደግሞ ምንድነው የምታበዛው? ጎረምሳ ታበዛለች። እንዴ እንዳይመስሎት እኮ ወንበር አንጭልኝ። ሌላ ነገር እንነጋገራለን። ነይ አንቺም ቁጭ በል። ተቀመጡ። አይ ተቀመጡ። ቁጭ በሉ። ግድ የለም እናንተ ሁልጊዜ ወላጅ አምጡ የምትሉት ደግሞ አንተ እኔ እኮ ስቀመጥ ትንሽ ያቀርታምኛል። እዚህ ቤት የኔ ቤት ኳስ ሜዳ ነው። ቆምጣ አድርገህ የምትመጣው? አይ ድንገት እኮ ዝም በል በቃ ዝም በል። አንቺ ምንድነው ችግራችሁን? ዛሬ ልጅቷ ትምህርት አይገባትም ሲፈጥራት። ክፍል ውስጥ እጅግ በጣም በጥባጭ ነች። ወላጅ አንቺ ብዬ ላኳት እኔ ነኝ። አባቷ እኮ ነው አናግረን። በኔ በኩል ደግሞ ጥሩ አይደለም። ብቻ በስታ ወንፊት ታደርገዋለች። ዝም በል ቆይ እንነጋገራለን። ስሚ የት አለሽ? የት አለሽ? የት አለ ያ ሽጉጥ? የት ነው ያስቀመጥኩት? ሽጉጥ የማይሰራው ለዚህ ለአንዳንድ ጊዜ ተብሎ ተሰርቷል። ቆይ አይ ባረቀብኝ። አይ ምንድነው ባረቀብኝ። አይ የመጣሁት ሰው አለ ተማከላችሁ? እኔ ደህና ነኝ። ለነገሩ እግር ላማ ውስጥ አይገባም። አሻሽላለች ብለን እኮ ነው እንጂ የኔ ልጅ እናንተ ትምህርት ቤት የላኳት እንድትማር እንጂ አጥር እንድጥስ ነው እንዴ የላኳት? የቤት ስራ ስምትል አንተ ማን ነው የቤት ስራ ይሰጠው? እኔ አስተማሪ ነኝ። ቁጭ በል። የቤት ስራ ቤት ውስጥ ያላትን ስራ ግምት ውስጥ ሳታስገቡ የቤት ስራ የምትሉ አንቺ መጥረቢያው ናቸው። ሰራተኛ መጥረቢያ ናቸው። አባት ሰራተኛ ደብላለች። መጥረቢያ አንቺላቸው ወደና ባይሆን እኔ ልሄድና ልጆቹ ትምህርት ቤት እንዳይወጣው የለም። አንቺ ዛሬ እያንዳንዱን ነገር እንነጋገራለን። እናንተ ህዝብ የሚያድግበት ህዝብ ጭንቅላቱ የሚሰፋበት ቦታ ላይ ቁጭ ብላችሁ እንደ ወላጃቱ እንዲያታምጡ የምትሉት ምንድነው? ቤት ውስጥ ያለውንም ግምት አኗኗራችንንም ግምት ውስጥ መክተት አለባችሁ። እየተጋገዝን ቤት ውስጥም ትምህርት ቤትም እየተጋገዝን የቤት ስራ እኮ ለሁሉም ይሰጥ። አንተ ዝም በል እንጂ እሳቸው ትክክል ናቸው። ቤት ውስጥ ያላትን ነገር ግምት ውስጥ እንድታስገቡ የእሷን ስራ እዚሁ ትሰራላችሁ። አንተ ትፈልጣለህ፣ አንተ የምትሰራውን ወጥ ትሰራለህ። እኔ ሁሉ ጊዜ ጾሜን ማድረው የት ሄደሽ ነው ስለ ቤት ስራ አለብኝ ትላለች። ምን ሆነሽ ነው? እንጨት አልተፈለጠም ትላለች። ና ተነስ እኔ ግባ አንተ ግባ ወደ ውስጥ መክተፊያ ማሽ ግባ እኮ ጠመኔ ማዝ ነው ለምን ግባ አላቸው። ጭፒያው እኮ ነው ጠመኔና አንድ እኮ ነው። ዝም ብሎ አይደል የት ገባሽ የወጣሽ አይደል? አየህ ትክክለኛ ስራ ነው። አንተ ጠባቂ ሳይሆን ፈላጭ ነው። ልጅ እያለሁ እኮ እንዴ እኔ ያህል ወረቀት እያለሁ ጥያለሁ እና በሚሊኒየም አንተ የምታስፈልግ ሰው ነህ፣ የማታስፈልግ ነህ። አሁን የሚተክል ነው የሚፈለገው፣ የሚጥል አይደለም። አዎ ልጅ ነው ግን ታውቃለህ፣ እዚህ ልጅ ታሰቃያለህ እንጂ ቤት ውስጥ ነከበት በላ። አሁን ደግሞ አልፎ አልፎም ተሰፈር ሰው ጋር ትነታረካለች። ይሄም የእርሷ ስራ ነው። ይሄንም ግምት ውስጥ አስገቡ። አንድ ማን አለብሽ መተባል ልጅ አለቻት እንዴ የሚሰዳደቡት። አንገትህን አውጣና ተሳደብ። አንቺ ግማሽ የለ እንደዚህ አትልም የኔ ልጅ፣ ግማሽ አትልም የኔ ልጅ፣ ግማሽ አትልም እንደዚህ እንደዚህ አትልም።
ተሰሚያለሽ? ያው ማን አለብሽ? አንቺ ማትረቢ ነው ደግሞ የምትለው እሷ። ማን አለብሽ? አጫሻ ያው መጣሁልሽ። ያው ተኮርና መጥቼ ይሊቦሬ ባላስገባሽ እኔ ማን ነበር ስሜ ማን ነበር? ከበደ አይደለሁም። ይኸው ነግሬሻለሁ። ምላስሽን ቀንጥሼ ጥለዋለሁ። አዎ የምላስሽን ነው ጉድ የማደርገው። ናስቲ የት ናት? ሰው ትምህርት ቤት ዘበኛ ነኝ ያልከው? አዎ ስማ ዘበኛ አይደለም ተሳዳቢ ነው። ተው ዝም ብለህ ነው ተማሪዎችን ዝም ብለህ የምትሳደበው። ያለ ስራቸው ስም የምትሰጠው ተሳዳቢ ነህ አይደለም? እሱም ይኸው ስራ ታየ እኮ እሷ ተመስቴ ጋር ፈላጭ ነህ። ስንወጣ እንሰዳደባለን። ተሳዳቢ ነህ እንጂ ስነ ምግባር ኑሮህ እዛ ትውልድ የምትቀርጥ በስነ ምግባር የምታነጽ ሰው አይደለም። ተሳዳቢና የሆነ ፈላጭ ደን ምንጣሪ ነው። የፈለጉትን በሉ ግን አይ በቃ አሁንማ ይልካን አስገባዋል። በል ግባ ትወለውላለህ። ደግሞ ቤቱ ወለዋለበት። ኧረ የሆነ ያረረ ነገር ይሸተኛል። አንቺ እየከተፈ ነው። አዎ እየከተፈ ነው። አንዳንዴ ነው የሚለው ጦሩ ነው። የቤት ወሩ ያግብት ከዚህ በፊት ጥያቄ ሲኖር እጃው። እሺ ያው እንዴት ነህ አንተ? ጥሩ እየሰራ ነው። እኔ እኮ ስራ ላይ ለምን አልሄድም? ይሄ ምን ስራ ነው? ይሄ የቤት ስራ ማለት ይሄ ነው። ሃይማኖት አልመጣችም? አልመጣችም። ማስታወሻ ደብተራችሁን አምጡ። አቶ አንዳርጌ ጋሽ አንዳርጌ ልጅቷ አልመጣችም ማለት ማ ሃይማኖት ያቺ እኔ ተማሪ ትላንት ቤቷ ያለ ሃይማኖት እንዴት ይሻላል? ምጧ ይምጣ። ምን አሉ? አይ ከዚህ በላይ ምን ይምጣ?